አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ዛሬ ሱቅ ላይ ነን ማለት ነው። ህፃን ልጅ አለው ማለት ነው። እዚህም ሴቶች ሀዲያ ምናምን መግዛት የምትፈልጉ ማለት ነው። ዛሬ ሱቅ ላይ ነን ብታው ማለት ነው። ምኑን ገዝቼ ምኑን ልተው? አይ የሸቀላ ነገር የሸቀለ ነገር አሁን እኔ ማን ነው ጠለብ ብሎ ያለኝ? ጠለብ እኮ አይደለሁም፣ ያው ህገ ወጥ በሉት ማለቴ የሆነ ቅባት እንኳን ነገር እኮ አይገዙም። ቅባት እንኳን ነገር ማለት ነው። አስባችሁታል? እና ይሄን ይመስላል ማለት ነው። እንዴት ነው? ምረጡ የጀማ ምረጡ፣ 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 ምረጡ። በዝ አለ እናቴዋ። አረ ጽድት ያለ ነገሮች አሉ። እናንተ ተው እንዴ! ማሻአላህ ግን ማለት ነው እኔ የምፈልጋቸው ነገሮች የሉም። ስልኬ ወይ ነው ነበር ስልኬን በእጄ ይዤ አስተፈርለና እዚህ ደግሞ ማለት ነው ለመኝታ ልብስ እናቴዋ ባለ ትዳር ሆንሽ ማለት ነው። ነይ እሺ፣ የመኝታ ልብሶች ያሉ እዚህ እና ግዙኝ። እሺ ግዙኝ። ሱቅ ከፍቻለሁ፣ ሱቅ ከፍቻለሁ። ግዙኝ። አሁን ቲክቶክ ላይ ያለች ይላል። ዩቲዩብ ላይ ብቻ አይደለም። ያው ሴቶችዬ ማለት ነው። ሴቶችዬ ወንዶችዬን አይደለም፣ ሴቶችዬ ማለት ነው። እዚህ ጋር ደግሞ ሴቶች አለ። የወንዶች ደግሞ ቀጣይ ቪዲዮ ለቅላችኋለሁ ትላላችሁ እና እዚህ ደግሞ ምንድነው ገመቶ ታሽጎ ማለት ነው። ስሙን አልጠራው። በዚህ አለ ይለያችኋል፣ በዚህ አለ ይለያችኋል። አው እዚህም እናቴው የሴቶችዬ ነገር እናንተ ይሄ ምንድን ነው? ይሄ ማለት ነው ይሄ የሴቶች ወደደው እናንተ ሴቶች ይሄን እየለበሳችሁ ነው እንዴ? ጭጣችሁ ወራ የሚለው ጉድ እኮ ነው። አው ነው እናቴ። እዚህ 25 ብር ይላል እዚህ ዝጋ ማለት ነው።